ሰላም እንዴት ናችሁ? ውድ ቤተሰቦቼ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን። ዛሬ እንግዲህ የ2017 የፋሲካ በዓል ነው። አብረን ለማክበር እንግዲህ እንዘጋጃለን ማለት ነው። ተነሳው ከዛም በኋላ ፊቴን ተጣጠብኩኝ። ፊቴ መታጠብ አለብኝ። ከዛን በኋላ ደግሞ እዚህ ጋራ እንደምታዩት ጥርሴን ቦረሽ አረኩኝ። ከዛም በኋላ አልጋዬን ንጥፍ አረኳትና የተኛውባትን ትንሽ ንጥፍ አረኳት፣ ጽድት አረኳት አልጋዬን። በዚህ መልኩ ጽድት ካረኳት በኋላ ልብሶቼን አወጣው የምለብሳቸውን። እዚህ ጋ እንግዲህ ለበስኩኝ ጨረስኩኝ። አሁን ጉዞ ወደ ቤተክርስቲያን ነው ማለት ነው። ከዛን ጉዞ ጀመርኩኝ፣ ወደ ቤተክርስቲያን ጉዞ ጀመርኩ። እንሄዳለን እንግዲህ ወደ ቤተክርስቲያናችን ማለት ነው። ስለዚህ ገባው እዚህ ጋር ጉዞ ጀመርኩኝ። እዚህ ጋር ገባው ወደ መኪናችን ገባንና ከዛ እዚህ ጋር ከጓደኛዬ ጋር ቤተክርስቲያን ሄደን የምንፈልገውን አይነት ቤተክርስቲያን ያው አላገኘንም፣ ማለት የኦርቶዶክስን አላገኘነው እና አዝነን በቃ ወደ ቤታችን እንመለስ፣ በቃ ምንም አናረግም ምናምን እያል እዚህ ጋር አወራን ከጓደኛዬ ጋር ማለት ነው። ያው ሄደን ነበረ ግን አልተገኘም። በጣም ብዙ ቦታ ነው የሄድነው። በጣም ብዙ ቤተክርስቲያን ስናይ የካቶሊክ ምናምን ነው ያለው፣ የተለያየ ነው ያለውና የኛ አላገኘንም። በቃ ስለዚህ ያለን አማራጭ እንሄድ በቃ እንመለሳለንና ተመለስን። ወደ እዚህ ጋር ደግሞ ምግባችንን አቀራረብን። ምግባችንን እንግዲህ እንደምታዩት ጠላ አለ፣ ጠላ አዘጋጅተናል። ቡና አለ፣ ቡና አቀራርበናል። እዚህ ጋር ደግሞ ጓደኛ ያለች፣ ዶሮ አለ፣ ዳቦ አለ፣ አይብ አለ። ይሄን ይመስላል እንግዲህ ምግባችን። በእንዲህ አይነት ሁኔታ በላን ጠጣን። እዚህ ጋር ደግሞ በላን እና ምግባችን ዋው ነው። በጣም ነበር የሚጣፍጠው ምግባችን ማለት ነው። ባለሙያ ናት እንግዲህ ከዚህ አድርገን ሰራራን፣ በላን፣ ጠጣን። ያሚ ነው አልኳት ለጓደኛዬ፣ ያሚ ነው አልኳት። በጣም ቆንጆ ነው አልኳት እና ነገርኳት። ከዛ ወደ ቡና ፕሮግራማችን ገባንና እዚህ ጋር ዳቦዋችንን ቆረስረስ አደረግን። ስለ ሚካኤል ስለ መድኃኒዓለም ብላ ሰጠችኝ፣ ተቀበልኳት። በላን ዳቦዋችንን። ወደ ቡና መጠጣት ገባን ማለት ነው። ከዛ እዚህ ጋር ደግሞ ቡናዬን ማፍላት ጀመርኩኝ። በጣም ደስ ይል ነበር። እግዚአብሔር ይመስገን ስለ ሁሉም ነገር ስላደረገልን፣ ስለ ሁሉም ነገር ክብር ምስጋና ለእርሱ ይሁን። እንግዲህ ሁላችሁም የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት ዕለት ነው። እዚህ ጋር ደግሞ ሌላ ሰርፕራይዝ መጥቶልናል። ዋው ሃፒ ሆሊዴይ። ይሄ ደግሞ ስጦታ ምንድን ነው የሚባለው? ስጦታ ተሰጠን ነው። ይሄ ደግሞ በጣም ነው ደስ የሚለው። እናመሰግናለን። ዜር ያክብርልን ብለናል። እዚህ ጋር ደግሞ ፊኛም መጥቶልናል። ፊኛም አለ እዚህ ጋር እና በጣም ነው ደስ የሚለው።
ሃፒ ሆሊዴይ። ከዛ እዚህ ጋር ትንሽ አረፍኩ ተኛ።